በፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ ቪዲዮ የተሰራው በስልጤ ዞን ወራቤ ከተማ ያሉ ሽማግሌዎችን፣ እናቶችን እንዲሁም ወጣት ሙስሊምና ወጣት ሴቶችና ወንዶችን አጠቃላይ ሙስሊሞችን ለማመስገንም ጭምር ነው። ምክንያቱም ከኢንተርቪው ትረዱታላችሁ ምን እየተባለ እንደሆነ ማንን የሚመለከት ኢንተርቪው እንደሆነ በዛውም ታዩታላችሁና እውነት ሰላማዊ የሆነ በጎ የሆነ ቪዲዮ ነው ብዬ አስባለሁ። እናት ቅድስት ቤተክርስቲያን ሀገር ናት ስንል ዝም ብለን አይደለም። ምን ማለት እንደሆነ ሁሉም ይረዳዋል፣ ሁሉም ያውቀዋል። ፊደልን ቀርጻ እንደገናም ደግሞ ህገ መንግስቱን፣ ፍትሐ ብሔሩን፣ ወንጀለኛ መቅጫ ህጉን አጠቃላይ ካላንደሩን ቀርጻ ሀገርን እያስተዳደረች ስለሆነ ነው እናት ቤተክርስቲያን የምትባለው። ሀገርም የምትባለው በዚህም አንጻር ነው እና ሁሉ ነገር የሚያምረው አገር ሰላም ሲሆን ነው አይደል? ስለዚህ ለዚህ ሰላም መምጣት ምክንያትና አይዟችሁ ለማለት ምክንያት የሆኑ ሙስሊም ቤተሰቦቻችን በዚህ አጋጣሚ በተለይ ስልጤ ወራቤ ውስጥ ያላችሁ እግዚአብሔር ይስጥልን ለማለት ነው። ወደ ኢንተርቪው እንግባ። አሰልሙኛባ እንደምን ዋሉ አባታችን? እግዚአብሔር ይመስገን። ደህና ዋሉ? ደህና ነን፣ እግዚአብሔር ይመስገን። እንግዲህ እንኳን ደህና መጡ። በወራቤ ስልጤ ዞን አይደል? አዎ፣ ስልጤ ዞን ወራቤ ቅዱስ ሩፋኤል ደብረ ኃይል ቅዱስ ሩፋኤል አስተዳዳሪ። አዎ፣ እንኳን ደህና መጡ። እንኳን ደህና ቆዩ። አመሰግናለሁ አባታችን። ምን አካባቢ ነው ያለው ቤተክርስቲያን? የት አካባቢ ነው? ከዛ ስልጤ በየትኛው መስመር? ደቡብ፣ ሰሜን? ማዕከላዊ ኢትዮጵያ። ማዕከላዊ ኢትዮጵያ። አዎ፣ ክልል ስልጤ ዞን ወራቤ ከተማ ውስጥ ወራቤ ያለ። ከተማ ውስጥ። አዎ፣ እዛው ከተማ ውስጥ ነው። ከተማ አይደለም ማለት ነው። ከተማ ውስጥ ነው። እንግዲህ ብዙ ነገር እንሰማለን። በእርግጥ ያው ክርስትና ፈተና ነው አይደል አባታችን? እና ብዙ ነገር እየሰማን ነው። ደስ የሚለው ክርስትና በፈተና ውስጥ ሲሆን ቢሆንም ይሄ ትውልድ ፈተናን የሚቋቋም ነው አይደለም፣ እሱ እግዚአብሔር ነው የሚያውቀው። ግን ያው እሱም ሆኖ ፈተና ውስጥ ነው ያላችሁትና እስቲ ያለውን ነገር እየሰማን ስለሆነ እስቲ እርስዎንም ጠርቼ እንደዚህ ማናገር የፈለኩት ያለውን ነገር እንዲነግሩን ፈልገን ነው። ብዙ በሚዲያ በቲክቶክም በምንም ከእርሶ ከራስዎት ከእውነተኛው ነገር መስማት ፈልጌ ነው። እሺ መምህር አመሰግናለሁ። ጸሎትና እሺ አባታችን ችግር የለውም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምህረትና የቸርነት ባለቤት አምላካችን ቅዱስ እግዚአብሔር ሆይ እቺን ዕለትና እቺን ሰዓት ባርከህና ቀድሰህ ስለሰጠህን እናመሰግናለን። አሜን። አገራችን ኢትዮጵያን በጽኑ ሰላም ጠብቅልን። አሜን። ለሰው ልጅ ሁሉ ሰላምን እዘዝልን። የሰላም አምላክ ሰላምን አጽናልን። አቡነ ዘበሰማይ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለለ ወሳኑ ይገነ ከማንነን ይንድላዛበስ አላድነን ነው ባላኑ ሁሉ ኮዝመስ ከይቲ መንግስት አይሮስ ባላና ወሰላም ቅዱስ ገብርኤል መልአክ ወግዘቴ ማርያም ሰላም ለኪ ድንግል በሊናክ በድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክ ታንቲ ማንሱ ብሩክ ፍሬከርስ ተፈስፈሰት ወመል ተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ አበፍቅሮልኪ ኢየሱስ ክርስቶስ ከመይ እስራኤልና ጣቢነ ተማሐፀነ ብኪ ባይለ እግዚአብሔር ይፍታማ ያሰናበታችን። እሺ መምህር፣ የወራቤ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን በማዕከላዊ ኢትዮጵያ ክልል በስልጤ ዞን በወራቤ ከተማ። ወራቤ ከተማ ማለት የስልጤ ዞን ዋና ከተማ ውስጥ የሚገኝ ደብር ነው። አንድ ብቸኛ ደብር ነው በእውነት። አዎ፣ በከተማ ውስጥ ቅዱስ ሩፋኤል ብቻውን ነው። አንድ ደብር ብቻ ነው ያለው። በሩፋኤል ስም ነው ወይስ አጠቃላይ በደብርነት? በቃ እንደ ከተማም እንደምንም አንድ ቤተክርስቲያን ነው ያለው። በእውነት? አዎ፣ ይገርማል በጣም። አዎ፣ አንድ ቤተክርስቲያን ነው ያለው። የተመሰረተው በ1998 ዓመተ ምህረት ነው። 98። አዎ፣ በረከታቸው ይደርብን። ብፁዕ አቡነ መልከጼዴቅ አዎ፣ የቀድሞ ማለት ነው። እሳቸው የሀገረ ስብከቱ ሊቀ ጳጳስ በነበሩ ሰዓት የተመሰረተ ደብር ነውና በቦታው ላይ ነው ማለት ነው። 20 ዓመቱ ነው። በከተማው በስራ ምክንያት ዛም አካባቢ አነስተኛ በቁጥር ማለት ነው ክርስቶሳውያን የመንፈስ ቅዱስ ልጆቻችን ነው ያሉትና ያው አገልግሎቱ እየተገለገለ እስከ ሚያዝያ 20 2014 ዓመተ ምህረት ድረስ በሰላም ነው የቆየውና
ሚያዝያ 22 2014 ዓ.ም ጎንደር አካባቢ የእስልምና እምነት ተከታይ ወገኖቻችን ተጽዕኖ ደርሶባቸዋል ተጎድተዋል በሚል ሰላማዊ ሰልፍ ተወጥቶ ነው ወደ አመጽ የተቀየረው። ኦኬ እሺ ይሄ አሁን ቂም ለማስተላለፍ አይደለም። ያው ሐሳቡን የቃጠሎ ምክንያቱን ለመናገር ነው እንጂ ተቃጥሏል። ቅዱስ ሩፋኤል ቤተክርስቲያን የቃጠሎ አደጋ ደርሶበታል። የመጀመሪያው የቃጠሎ አደጋ ደርሶበታል። እንዳልኩ ቂም አይደለም፣ ለትውልድ አይጠቅምም። ቂም አይጠቅምም። ግን ይሄኛው ምክንያት ነው። ይቅርታ ነው ለትውልድ ማስተላለፍ ያለብን። ዛሬ የምንመለከታቸው ጥፋቶች፣ ጉዳቶች፣ ውድመቶች የቂም ትርክት ውጤቶች ናቸው። ለሀገርም የሚጠቅመው ይቅርታን ነው ማውረስ። ይቅርታ ነው ትውልድ መውረስ ያለበት። በምንኖረው ህይወት አንዳንድ መተላለፎች ሊኖሩ ይችላሉ፣ ግን ይቅርታ ነው ለልጅ መነገር ያለበት። እኛ እናልፋለን፣ ትውልድ ይቀበላል። ሃይማኖትንም ሀገርም ከአባቶቻችን ነው የተቀበለው። ስለዚህ ትውልዱ ይቅርታን ነው ተቀብሎ ማለፍ ያለበት። በነገራችን ላይ መምህር 4 ቤተክርስቲያን ነው የተቃጠለው። በእውነት እንደ ዞን 4 ቤተክርስቲያን ነው የተቃጠለው። 2ቱ መልሶ ግንባታ ተደርጓል። 2ቱ ማለት ነው መልሶ ግንባታ ተደርጓል። የተቃጠሉት የሳንኩራ ንቡ ገብርኤል ጀጀቢቾ ጻድቁ አቡነ ገብረ ክርስቶስ በእንትን በቪዲዮ ማሳይቶኛል። ቂልጦ ፍኖተ ሎዛ እና ወራቤ ደብረ ኃይል ቅዱስ ሩፋኤል የቃጠሎ አደጋ የደረሰባቸው እና እንዳልኮት ሰልፍ ነው ተወጥቶ ወደ አመጽ የተቀየረው። እነ ኤጌላ ያቃጠሉት ማለት አልፈልግም አይባልም። እንደ ማህበረሰብም እንደ ሃይማኖትም እነ ኤጌላ ያቃጠሉት ማለት አልፈልግም። የሆነ ጥቅመኞች ፖለቲካ የሆነ ተገናርጎ ግጭቷን ሰላም የነበረውን ፍቅር ያለውን ማህበረሰብ እነ ኤጌላ እንዲያደርጉት ለማስባል ተደርጓል ሆኗል። ያው የቃጠሎ አደጋ ሚያዝያ 22 2014 ዓ.ም ደረሰ። በጣም ወራቤ ላይ ላሉ ክርስቲያኖች የፈተና ጊዜ በጣም ከባድ ነበር። አራት ቤተክርስቲያን ቀላል አይደለም። እንደ ዞን ነው 4 ቤተክርስቲያን። እናት አባት ቢሞት በሀገር ይለቀሳል። ሀገር የጠፋለት ወዴት ይደረሳል ነው አይደል? በጣም ትክክል። ቤተክርስቲያን ደግሞ ሀገር ናት። የሀገራችን ጠቅላይ ሚኒስትር ይሄን ንግግር ተናግረውታል ሲባል በደንብ ሰማለሁ። አባቶቻችንም ይጠቅሱታል። ብዙ ሊቃነ ጳጳሳት ይሄን ነገር ሲያወሩ ሰማለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት ብለው የሀገራችን ጠቅላይ ሚኒስትር ተናግረዋል ብለው አባቶች ሲያወሩ ሰማለሁኝና ሰው ሲከፋው ቤተክርስቲያን ነው መጥቶ የሚያለቅሰው አይደል? በጣም ይገርማል። ቤተክርስቲያን ሲከፋት ግን በጣም ከባድ ነው። ወደ እግዚአብሔር ቢሆንም መጸለያ ቦታው ነው ራሱ ነው። በቃ ህዝቡ እኮ መጽናኛው ነው። ቦታው ነው መጥቶ ከአምላኩ የሚገናኝበት ሲከፋው ብሶቱን አውርቶ ተጽናንቶ የሚመለስበት ቦታ በአይናቸው እያዩ ልጆቻችን ጉልላቱ በሳት ቃጥሎ ሲወርድ የነበረው ድባብ በመሃል ብቅ ያልኩት ይህ ከጎን የምትመለከቱትን ቪዲዮ ምን እንደሆነ ልነግራችሁ ነው። ቤተክርስቲያኑ እዚህ ደረጃ ላይ ደርሶ ጉልላቱ በምታዩት አይነት መንገድ ህዝቡ ተሰብስቦ እየሰቀለው ነው ያለው። ግን ይህ ከመሆኑ በፊት አንድ የሆነ በጣም አንጀት የሚበላ ቪዲዮ አለ። እስቲ ይሄን ቪዲዮ እዩት። አለቃቀሱ አያሳዝን? ወየው እናቴ ተብሎ በሚጮህበት ወየው እናቴ ተብሎ በሚለቀስበት አንደበታችን ወየው ቤተክርስቲያን ብለን ስናለቀስ በጣም ያሳዝናል። ግን ይሄ የሆነው በሰላማዊው በሙስሊሙ ማህበረሰብ ምክንያት አይደለም። ህዝቡም እያለቀሰ ያለው ቤተክርስቲያን በመቃጠሏ እንጂ እገሌን ያቃጠለውም ማለት ነው። ግን ብዙ ጊዜ በሀገር ውስጥ ያሉት ሽማግሌዎች፣ ጨዋው ህዝብ፣ አብያተ ክርስቲያናትም ሌሎች መስጊዶችም
ለፖለቲካ ፍጆታ ሲባል ወይም ለአንዳንድ ትኩሳት ሲባል እንደዚህ ምክንያቶች ይሆናሉና ታች ያለው ማህበረሰብ በሆነም ባልሆነም ይጎዳል። ግን እኛ እሱን አይደለም ማሰብ የምንፈልገው። በዚህ ልክ የፈረሰችው ቤተክርስቲያን ግን እንደዚህ ተሰርታለች ለማለት ነው። ማህበረሰቡም አግዟል፣ ረድቷል። የከተማዋ ከንቲባም ጭምር ሳይቀር አጽናንቷል። አባቶችም፣ የሽማግሌ የሰፈር ሽማግሌዎችም፣ ጳጳሳትም በሙሉ በዚህ ነገር የማይደገም ስህተት፣ ታሪካዊ ስህተት ተብሎ እስኪነገር ድረስ ሆኗል። ግን እነዚህ ቪዲዮዎች የሚያሳዩት ሁለት ነገር ነው። የህዝቡን ፈጣሪን የመፈለግ ህዝቡ እግዚአብሔርን የማምለክ ፍላጎት፣ ጨዋ ሆኖ የመኖር ፍላጎትን የሚያሳየው ወይኔ ቤተክርስቲያን ወይኔ ቤቴ ሲል እኮ ፈጣሪውን የሚያገኝበት ቦታ ስለሆነ ነው። ግን በእኛ ዘመን ብቻ አይደለም ይሄ የሆነው። ባለፉት ብዙ ዓመታት ዘመናት በሺህ ወደኋላ ብትሄዱ ይሄ ሁሉ እየሆነ ነው የመጣውና ዛሬ እኛ ጋር እንደተፈጸመ ብቻ አድርገን ማሰብ የለብንም። ግን ከኛ የሚጠበቀው ሁለት ነገር ነው። በእኔ ዘመን እንዲህ ከሆነ ከኔ የሚጠበቀው ምንድን ነው? እኔ አካባቢ ያለው ቤተክርስቲያን ምንም አልሆነም። ከዛም አልፎ ተርፎ ምናልባት አብያተ ክርስቲያን ውስጥ ያሉት አባቶች በሰላም ነው ያሉት። ምናልባት ቢጣሉ እርስ በርስ በሌላ ነገር ሊጣሉ የሚችሉት። ግን እንዲህ አይነት ቦታ ስናይ ምንድነው ድርሻችን ሲባል አንድ የፈረሰው መገንባት አይደለም። ሁለተኛ ነገር ደግሞ ማጽናናት ነው የሚጠበቅብን። እኔ እንደዛ ነው የማስበው። እስቲ ወደ ኢንተርቪው እንመለስ። ለማስቀደስ ስደት ዳሉቻ የሚባል ከተማ አለ፣ ሁልባረግ፣ ቡታጅራ ለመቁረብ ስደት፣ ቁርባን ለመቁረብ አዎ ሌላ ቦታ ሄደው ሌላ ከተማ አንዲት ቤተክርስቲያናቸው ተቃጥላባቸው የት ይሄዱ? ዛሬም ድረስ በጣም ሲያወሩ ከበድ ይላልና እንትን ኦርቶዶክሱ ግን በራሱ አይደለም። ኦርቶዶክሱ ማህበረሰቡ በራሱ ይሄ ነገር ይፈልገው፣ ሰላሙን ይፈልገዋል አስባለሁ። ትንኮሳም ያደረገበት ነገር አለ ብዬ አላስብም። ማህበረሰቡን አይወክልም፣ በፍጹም አይወክልም። አዎ የስልጤ ማህበረሰብ ጨዋ ማህበረሰብ ነው፣ አይወክልም። በጣም አውግዘዋል። አባቶች ወጥተው አውግዘዋል። ስህተት ነው ብለዋል። ወዲያው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ የቅዱስ ሲኖዶስ አባል ወዲያው ቦታው ላይ ደረሱ። ልኡካኖቻቸውን ይዘው ህዝቡን ሰበሰቡ፣ አጽናኑ። ከሙስሊም ማህበረሰቦች መካከል የሚኖራሉ ያስባሉ እንዴ? የመንግስት አመራሮች፣ የሀገር ሽማግሌዎች አብረው አይዟችሁ ወንድሞቻችን አይዟችሁ ብለው ብፁዕ አባታችን አጽናንተው ኮሚቴ አዋቅረው በአስቸኳይ በጣም የሚገርመው ቃጠሎ ሲከሰት አሁንም አሉ የደብሩ ካህናት በቃ ቤተክርስቲያኗ እሳት እንደወረሳት ሲያዩ ገቡ በእሳት ውስጥ ጽላት ለማሸሸት። አዎ ጽላት ለማሸሸት ሰሞኑን ታሪክ በተግባር ፈጸሙ ማለት ነው። ገቡ በእሳት ውስጥ። ቀሲስ ቀለመወርቅ እና ቄስ ገበዝ ታረቀኝ ይባላሉ። አሁንም አሉ። በእውነት ጽላቱን አወጡ። የእመቤታችን የቅድስት ኪዳነ ምሕረት እንዲህ ያሉ አባቶችን ራሱ በዚህ ዘመን ማየታቸው በጣም የበረከት አባቶች ናቸው። አወጡና የተቆፈረ ጉድጓድ ነበር ግቢ ውስጥ 17 ቀን አፈር ውስጥ ቆየ። ጽላቱ ቀበሩት። የቅዱስ ሩፋኤል ጽላት? አዎ የቅዱስ ሩፋኤልና የእመቤታችን ጽላት። ወዲያው መንግስት ግቢውን ጥበቃ አድርጎለታል። ማንም መግባት መውጣት አይችልም ነበር። እነሱ በድብቅ እዛ አስቀምጠውት ተሰደዱ። እነሱ ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ አካባቢ ሄደው እዛ አረፉ። ህዝቡም ተሰደደ። ቡታጅራ ቅድስት ድንግል ማርያም ቤተክርስቲያን አረፉ እና በጣም ከባድ ጊዜ ነበር። ብፁዕ አባታችን በ26 ቀን ውስጥ አገልግሎቱን አስጀመሩት። እግዚአብሔር ይባርካቸው። ይሄ ትልቅነት እኮ አንድ ቤት አላቸው። መንፈስ ቅዱስ እሳቸው ላይ አለ ማለት ነው። በጣም ሰኔ 26 ሚያዝያ ተቃጥሎ ኪዳን ቅዳሴ ተጀመረ። ወዲያው ግን ህዝቡ የተሰበሰበ መቅደምና ተአምር ይሰማ ነበር። ግቢ ውስጥ በቃጠሎ ግቢ ውስጥ ዛፍ ስር በተቃጠለበት ዛፍ ስር መቅደምና ተአምር እየሰሙ አይዟችሁ እየተባሉ ግን ሰኔ 26 ኪዳንና ቅዳሴ መቃኞ ቤተክርስቲያን ወዲያው እንዲሰራ አባታችን ማድረግ ያለባቸውን ሁሉ ነገር አደረጉ ብፁዕነታቸው። ከዛ ሐምሌ 5 2014 ትልቁን ቤተክርስቲያን አሁን እየገነባን ያለ ነው መሰረተ ድንጋይ ተጣለ። በቪዲዮ ላይ የምታዩት ማለት ነው። አዎ የመሰረተ ድንጋይ ተጣለ። ብፁዕ አባታችን ያን ጊዜ የደቡብ አፍሪካ ሊቀ ጳጳስ ናቸው ብፁዕነታቸው።
የመንፈስ ቅዱስ ልጆቻቸውን የሀዲያና ስልጤ እንዲሁም የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ናቸው። የመንፈስ ቅዱስ ልጆቻቸውን እያስተባበሩ እየለመኑ እያመጡ ወዲያው ህንጻ ቤተክርስቲያኑ ማሰራት ጀመሩ። አሁን እንግዲህ ያዩታል መምህር ህንጻ ቤተክርስቲያኑ ያለበት ደረጃ ታላቁን ድርሻ የሚወስዱት አባታችን ናቸው። እስከዚህ ደቂቃ ድረስ አሁንም ድረስ እንቅልፍ የላቸው። የምናውቀው አባታችን ቤተክርስቲያን ለማቃጠልም ሆነ የመኪና አደጋ ሲደርስ ወይም የማን እሳትና አደጋ ድንገት ነው የሚያጠፋው፣ ህይወት የሚጠፋው ድንገት ነው ይባላል። እሳትም አንዴ ነው የሚበላው። ግን ያንን ያጠፋውን ለመመለስ የተቆረጠውን ለመቀጠል ጊዜ ይፈጃል ይባላል። በዚህ ፍጥነት ግን ደግሞ መሆኑ የእግዚአብሔር ፍቃድ አለበት ብዬ አስባለሁ። ፈቃድ እግዚአብሔር አለበት። ማህበረሰቡ ቦታው የበረከት ቦታ ነው። ቦታው የበረከት ቦታ ነው። ሰው ከእግዚአብሔር የትም አለ። ግን ወራቤ ሩፋኤል ብዙ ቋጠራቸው የተፈታላቸው ጸበል አለው ቦታው አይደለ? መተው አልቅሰው ጥያቄያቸው ተመልሶላቸው ልጅ የሚፈልግ ልጅ፣ ጤና የሚፈልግ ጤና፣ ፈውስ ማለት እኮ ነው። እግዚአብሔር መድኃኒት ነው ማለት ነውና መድኃኒት ነው፣ ፈውስ ነው። አዎ በጣም የበረከት የቃል ኪዳን ቦታ ነው ቦታው። በዚህ ዘመን ሰማዕታትንም አግኝተንበታል። የተሰውም የሞቱ በቃጠሎ ሰዓት 2 ልጆች ወንዶች ናቸው። ወንዶች አንዱ ወራቤ ዩኒቨርሲቲ አለ። የወራቤ ዩኒቨርሲቲ ተማሪ። አዎ ከወልዲያ አካባቢ ነው የመጣው። የምስኪን ቤተሰብ ልጅ ነው። ያው እናት ልጄ ይደርስልኛል ብላ እየጠበቀችው እያለ በቃጠሎ ሰዓት በድንጋይ ነው ተወርሮ የተገደለ። አንዱ ደግሞ የቡታጅራ ልጅ ነው፣ የአንድ ሴት ልጅ አባት እንደዛው። እሱም እርግጠኛ ነኝ ይሄን ነገር እርግጠኛ ነኝ አሁን ማህበረሰቡ ይሄን ያደርጋል ሆም ተብሎ አጀንዳ ተደርጎ ነው የመጣውና መንግስትም ማህበረሰቡም አይፈልገውም። ይሄንን አሁንም የምንለው እኮ ልጆቻችን አገር ውስጥም አገር ውጭም ያሉት ቦታውን እንዲያውቁት፣ ያው የተገናኘንበት ዓላማ አለ፣ እኛም የምንፈልገው ነገር አለ። እግዚአብሔር ይቅርታ ነው፣ የይቅርታ አምላክ ነው። እኛን አሁን ዛሬ በዚህ ደረጃ እኔና አንተ በዚህ ህይወት ያለ ነው እግዚአብሔር ይቅር ስላለ ነው። ያውን በልጁ ሞት ለትክክል የይቅርታ አምላክ ነው። እኛ ደግሞ እሱን አይደል መምሰል ያለብን። ሐዋርያው ቅዱስ ጳውሎስ ሮሜ 12:2 በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። በቀል ዓለማዊ ነገር፣ እኛ ደግሞ መንፈሳዊያን በልጁ ሞት ነው ያቀረበን በክርስቶስ ደም። ኤፌሶን በልጁ ደም ቀረብን 2:13 በልጁ ደም ቀረብን ይላል። አሁን ግን ሩቅ ነበራችሁ፣ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በደሙ የታረቀን አምላክ እኛም በዙሪያችን ላሉ ሰዎች በይቅርታ ነው እሱን የምንመስለው። ማድረግ የማንችልበት ምክንያትም የለም። ስለዚህ አሁንም እያልኩ ያለሁት እኔ ያንን ጉዳት ለመቀስቀስ የልቡን ስብራት እንደገና ለማነሳሳት ሳይሆን አመጣጡን ነው እና በዚህ አጋጣሚ ግን አባታችን ይቅርታ አቋርጦትና የእርሶ ስሜት እረዳዎታለሁ። አሁን ያለበት የቤተክርስቲያኑ የቆመበት ሁኔታ እየተገነባ አሁን የቆመበት ሁኔታ ላይ እስኪደርስ ድረስ ማህበረሰቡ በደንብ ሙከራ አድርጓል። አሁን ደግሞ በኔ ሚዲያ በኔ ዩቲዩብ ላይ የተወሰነ እርዳታ ቢደረግ ሰዎች ቢያግዙ አካውንቶትን ቢሰጡኝና እርሶም ፈቃደኛ ሆነው ስለመጡ ኢንተርቪው ስላደረኩት በጣም ደስ ብሎኛል። ስሜቱን ስለነገሩኝ አካውንቶትን በቃሎት ከራስዎት አፍ የቤተክርስቲያኑ አካውንት ተናግረው ወራቤ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን ህንጻ አሰሪ ኮሚቴ የሚል አካውንት አለ። እሱን አካውንት ብቻ ይንገሩኝ። አስራታቸውን ተማሪዎች እንዲያስገቡት ስለምፈልግ። እኔ ደግሞ ሩፋኤል እንዴት እንደምወደው አውቃለሁ። ታውቃላችሁ ተማሪዎች ቅዱስ ሩፋኤል እንዴት እንደምወደው አስቡት። ሰማዕታትም አይተናል፣ ወደ እሳት የገቡ ካህናትንም ሰምተናል። ቅዱስ ቁርባን ለመቀበል ሩቅ አገር ሄደው እንዴት እናንተ በደጃችሁ ያለው ቤተክርስቲያን መቀበል እንቅልፍ ይዟችሁ እነሱ ደግሞ ለመቀበል እንዴት እንደሚተጉ ያቸው፣ ሊያውም በዙሪያቸው በጣም ብዙ ፈተና እያለ ማለት ነው። በዚህ አጋጣሚ ለሚራሩላቸውና ለሚያግዟቸው ሙስሊሞች እናመሰግናለን። ለአካባቢው ማህበረሰብ ሽማግሌ ሙስሊም ማህበረሰብ ሽማግሌዎች በጣም ነው የምናመሰግነው። አሁንም ይሄ ቤተክርስቲያን ተሰርቶ ስታዩት በቤተክርስቲያኑ ህንፃ መሰራት ምክንያት ሰላም እንዳለ ምልክት ናችሁ እናንተ። እዚህ ደረጃ ድረስ ድንጋዩ ከተገነባ ከዛ ደግሞ ህዝቡ ማህበረሰቡ ደግሞ አይምሮ ይገነባል። ምክንያቱም በዚህ ህንፃ ቤተክርስቲያን
ውስጥ የሚገቡት ሰላም የሚፈልጉ ሰዎች ናቸው። በእናንተም እምነት ሰላማዊ ነን ነው የምትሉት አይደለም? ስለዚህ ሁሉም ሰላም ነው የሚፈልገው እና አባታችን እኔ ጋር መጥተው ይሄን ሐሳብ ሲሰጡ ሰይጣን ይዟቸው ተናንቋቸው የሚናገሩት ያለፈ ነገር ስለሆነ ነው። አሁን ላይ ግን እኔ በራሴ ፍቃድ አካውንታቸው እንዲናገሩ ፈልጋለሁ። ፍቃደኞች ከሆናችሁ ደግሞ አካውንቱ ላይ አስራት በኩራት አስገቡ፣ ደውሉላቸው። ደውላችሁ አናግሯቸው። እኚህን አባት ስልክ ቁጥር የሚናገራሉ፣ አካውንትም ይናገራሉ ማለት ነው። አባታችን እስቲ ንገሩን እስቲ እባክዎት ፈቃዶት ከሆነ 1000 እሺ 48 17 11 8 04 አዎ ይሄ ኮሚቴው ነው። ህንጻ አሰሪ ኮሚቴ። የሶ ደግሞ ስሞት ማን ነው? ሙሉ ስሞት? መላከ ምህረት እሺ አባሳ ኃይለ ማርያም መኮንን። እሺ ስልክ ቁጥሮትን ደግሞ 09 እሺ 16 እሺ 90 85 05 አዎ በእውነት በጣም ነው የማመሰግነዎት። አሁን ባለንበት ጊዜ እንዲህ ያለ ፈተና ያለበት ቦታ ላይ ሆኖ ክርስትናን መግፋት በጣም ዋጋ የሚያሰጥ ነው። እኛ ከእንቅልፋችን ተነስተን እንደው 12ም 21ም ሰግደን አጠገባችን ያለ ቤተክርስቲያን ሄደን ጸበል ተጠምቀን አስቀድሰን ወደ ቤታችን ለመምጣት የሚያሰንፈን የስጋ ፈቃዳችን ነው። እናንተ ጋር ግን ከዛ ቀጥሎ ደግሞ ሌላ ፈቃድ ደግሞ አለ። ከባድ ነፃነታችሁን የሚከለክል ብዙ ነገር ቢኖርም ግን እግዚአብሔር ደግሞ ያሳካዋል ብዬ አስባለሁ። አባታችን አይዞት፣ ሆድ አይባሶት። እሺ አዎ ጥርሶት ፊቶት እንደምንም ብለው እንትን እያሉ ነው፣ ግን እንትኖትን ተቆጣጠሩ። አባታችን አይዞት። እሺ እውነት በጣም የተለየ ጊዜ እንደሚመጣ ተስፋ አደርጋለሁ። ቀጣዩን ጊዜ እግዚአብሔር ከፈቀደ መጥቼ ደግሞ እዛው እናንተ ደብር ደግሞ ቅዱስ ቁርባን እንቀበላለን ከልጆቼ ጋር። እግዚአብሔር ይፍቀድልኝ መምህር። አይዞት። እሺ እርሶን ስለጋበዝኩ በጣም ነው ደስ የሚለኝ። የሚያስተላልፉት መልእክት ካለ በመጨረሻ ላይ ማስተላለፍ ይችላሉ። እኔ ማስተላለፍ የምፈልገው መልእክት እንደ ሀገራችንን ሰላም ያርግልን ነው። አሜን አባታችን። እንደ ከተማችን ደግሞ የደብራችን ክርስቲያን ምስኪን አይዞት በብዛት መንግስት ሰራተኛ ነው ከተማ ውስጥ ያለው እና ተማሪ የዩኒቨርሲቲ ተማሪ በስራ ምክንያት የመጡ ናቸውና ቋሚ ማህበረሰብ ብዙ የለም ተሰዱ በብዛት። ምን ያህል ህዝብ ነው ያለው? እስቲ ነው በትንሹ እንኳን በጣም ጥቂት ነው ማለት ነው እኮ። ቤት ያላቸው ከተማ ውስጥ 10 ኦርቶዶክሳውያን ቤት ያላቸው በብዛት ተከራይተው በስራ ምክንያት የመጡ ናቸውና በዛ ልክ ነው ይለፋሉ። በጣም ለራሳቸው የሚሉት ነገር የለም። የሆነ ከቀን ቀን ቤተክርስቲያኑ የሆነች ነገር ተለውጠው ሲያዩ ይጽናናሉ በጣም እና አይዟችሁ ነው የምላቸው። እኔ ልጆቻችን አይዟችሁ በርቱ እላቸዋለሁ። በውጪ በሌላ ቦታ ደግሞ ያሉትን አግዙ። የትልቁ መጽናናት ለልጆቻችን ቤተክርስቲያን አብባ ማየት ነው የሚፈልጉትና ለሩፋኤል ልዩ ፍቅር ነው ያላቸው። የወራቤ ክርስቶሳውያን ልጆቻችን የኔ ሩፋኤል ነው የሚሉት። ሁሉም የኔ ሩፋኤል እያሉ ነው የሚጠሩትና መምህር ይገርሞታል። የሀገር ስብከታችን ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሴ ባወቀ ይባላሉ። ቪዲዮ አለ ጉልላቱ ሲወጣ መስቀል ቦታውን ሲይዝ ማለት ነው ሲሰቀል ሙሉ ወጪውን ወለተ ኢየሱስ ትባላለች። አሜሪካ ነው ያለችው። 8 ሰው በአንድ ማስጠመቅ የሚችል ጸበል ቤት ሰርታለች። ወራቤ ብዙ የተደረገላት ልጅ ናትና አዎ አሜሪካ ነው ያለችው። እዛው እናቷም እህቷም አለች። እግዚአብሔር ባለችበት ይጠብቃት። 3ቱንም መስቀል ሙሉ ወጪውን ሸፍና ያሰራችው እሷ ናት። አሁን ደግሞ ቤተልሔሙን ብቻዋን እያስገነባች ጉልላት ላይ ደርሷል። የሚገርማል ግን እውነትም የኔ ሩፋኤል ምን አድርጎላት ይሁን? አዎ እሷ ታውቃለች። የማንንም የማይጋፋ የማንንም አጥር የማይነካ አይነካማ። እውነት የማንንም እኮ የማይጋፋ ከሆነ ቤተክርስቲያናችን እኮ የትም ቦታ ሄዳ እኮ ቦታ ካለ ስጡኝ ብላ ተጠግታ የምትኖር ሰላማዊ እኮ ነች። እሷ በዚህ ልክ እግዚአብሔር ይጠብቃት ጥሩ ቦታ ስላለች ነው እንጂ ያላቸውን ለራሳቸው ትተው ሁሉም በዛ ልክ ነው የሚረባረበው። የደቡብ ሰንበት ተማሪ ልጃችን ሰሞኑን አሜሪካ ሄደች። እናቷ እዛው እኛ ጋር ነው የምትኖረው። ህንጻ አሰሪ ኮሚቴ ላይ ሂሳብ ሹም ናት። እሺ እናትየው? አዎ
ለእናቷ ምንም አላረገች። እቁብ ገባች። እንደሄደች ቀድማ የሩፋኤልን መንበር ነው ማሰራው ብላ መንበሩ ልታሰራ 1 ሚሊዮን ብር ከፍላውን እዚህ ጎፋ አካባቢ የተሰራ የ1 ሚሊዮን ብር መንበር። ስለዚህ አሁን ክፍት ቦታውን ንገሩን እስቲ። ምን ተማሪዎች ምን ሊሰሩ ይችላሉ? የቀረ ወንበር፣ ምንጣፍ፣ መብራት ወይም ደግሞ ሌላ ስዕል ምንድነው እስቲ እዛ ውስጥ መሰራት ያለው? ይሄው መንፈስ ቅዱስ ነው ያናገረ እንጂ ነገሮች ሁሉ አልተያዙም ጋር አይደል? አዎ እግዚአብሔር መንፈስ ቅዱስ ነው። የስዕሉ ስራ ገና አልተጀመረም። ኮርኒስ አሁን ውል ገብተን እግዚአብሔርን አምነን ፓርኬ ይባላል 1 ሚሊዮን 700 ሺህ ብር ነው አካውንታችን ላይ 200 ሺህ ብር ነው ያለን። ይሄን ህንጻ ቤተክርስቲያን እየሰራን በቃ ሂዱ ብለው ነው። ኢንጂነር ሰለሞን ይባላል ቴክኒክ ኮሚቴ ነው። በዚህ አጋጣሚ ማንም እጌሌ የሚባል ነገር የለም። ሁሉም በተሰጠው ጸጋ በገንዘብ በእውቀት በጸሎት ጊዜያቸውን በመስጠት ድንጋይ ሲሸከሙ ድንጋይ እንዲህ የተሸከሙ ቪዲዮዎች አሉ። በዛ ላይ ሙያቸው ባልሆኑ ሰዎች መተው በቃ ያግዛሉ። ሁሉም ያግዛሉና ከኢንጂነር ሰለሞን ጋር ህንጻ ሰሪ ኮሚቴው ስራው ቆመ 15 ቀኑ ነው። ኦኬ በብርጠት ነው። አዎ ሰሞኑን 1 ሚሊዮን 700 ሺህ ብር እዳ አለብን። አሁን ለፋሲካ 1 ሚሊዮን 700 ሺህ ብር። አዎ ለፋሲካ እዳ ነው። ፓርኬ ኦኬ ፓርኬ። አዎ በብድር ዳር የተሰራው በቃ በውል አዎ ካህን ናቸው የሚሰሩትም። በኃላፊነት ወስደው ሰርተውት ነው። እዳ ነው ማለት ነው። አዎ ተስፋ ስላሴ የሚባል ደንብ የሚረዳና ሐዋሳ ላይ ያለ ልጃችን አለ። እሺ ማስጀመራውን እሱ ነው 600 ሺህ ብር ከፍሎ ያስጀመረው። እኔም ደግሞ ተስፋ ስላሴ ነኝ። እንግዲህ በተሻለ መጠን ተማሪዎች እንደሚያግዙ ተስፋ አደርጋለሁ። አዎ ተስፋ ስላሴን እግዚአብሔር ይጠብቀው። አሜን። እስካሁን ከሚሰራው ካለው ነገር ላይ ከ2 ሚሊዮን ብር በላይ ረድቷል። ቦታውን ግን መጥቷል አይየውም። እንዲህ በእውነት በእምነት ብቻ ነው። በእምነትና በስልክ በሚሰማው በቃ ወራቤ ሲባል በሚሰማው ባለቤቱንና ልጆቹን ይዞ ሰሞኑን ሊመጣ ነው። ፕሮግራም አለው መጥቶ ሊያይ ህዝቡን ሊያይ ደብሩን ሊያይና አሁን እኔ መልእክት አስተላልፉ ነው የተባልኩት። ምኑን ከምኑ አድርጌ ላስተላልፍ? ሁሉም ይመሰገን ነው። ሁሉም ይመሰገን ነው። 2014 ሐምሌ 5 ነው መሰረተ ድንጋይ የተጣለው። ይሄ አሁን ህንጻ ቤተክርስቲያኑ ዛሬ የደረሰበት ደረጃ ሲታይ ግን ቀን እናንተ ትሰሩታላችሁ፣ ማታ ሩፋኤል ይሰራዋል ነው የሚባለው። እንገርም ነው በጣም። የራሱ ልጆች እየቀሰቀሰ እኔ ጋር የመጡት እኮ እኔ ሩፋኤልን ራሱ እንደምወደው ስለሚያውቅ ነው። አዎ መረጃ ደርሶኝ መምህር ተስፋዬን አግኟቸው፣ የሩፋኤል ወዳጅ ናቸው። ወራቤ ላይ ስላለው ሩፋኤል አሁን የዚህን ቦታ ታሪክ እሳቸው ቢሰሙ አይጨክኑም። ማድረግ ያለባቸውን እግዚአብሔር በሰጣቸው ጸጋ ያደርጉላቸዋል ብለው ቀጥ አድርገው ልከውን ነው መጥተን እርሶንም ስናናግሮት እጆትን ዘርግተው ነው በእንባ ነው የተቀበሉን። እሱም እግዚአብሔር ጸጋውን በቅዱስ ሩፋኤል አልጨክንም። ግን ምንድነው አገልግሎቴን እንደዚህ እንድደርስ ያደረገኝ እሱ ስለሆነና ስብከት በማገለግልበት የትኛውም ቦታ በሚሄድበት ቦታ ሁሉ ፈዋሼም ሁሉ ነገሬም አጠቃላይ ጉዞዬም ከቅዱስ ሩፋኤል ጋር ስለሆነ ነው። ግን ደግሞ እርሱም ደግሞ የዛ ደብር አስተዳዳሪ ኖት፣ የዛ እሳት የሆነ መልአክ እሳታዊ መልአክ ነው። እንግዲህ የሱ ታዛዥና አገልጋይ ኖት። እኔም ደግሞ እርሶን ሐሳብ ተቀብዬ በራሴ ፍቃድ ይኸው ተማሪዎች እንዲያዋጡ እየተናገርኩኝ ነው። ደውሉ፣ ብር ስታስገቡ ደውላችሁ አስገብቻለሁ ብላችሁ ተነገሯቸው። እሳቸውም ክርስትና ስማችሁን ጽፈው ቅዳሴ ላይ ስማችሁን ይጠራሉ፣ በጸሎት ያስቧችኋል። እንደዛ ማድረግ ትችላላችሁ። እዛ ካሉት አባቶች በረከት ትካፈላላችሁ። የኔ ተማሪዎች በምን እንደምትታወቁ ይታወቃል። ስለዚህ በአንድም በሌላ መንገድ እግዚአብሔርን ያገናኘን አባታችን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አሜን። ብፁዕ አባታችን አቡነ ሪያቆስ በረከታቸው ይደርብን። እሳቸውን አባቶቻችንን እግዚአብሔር አምላክ ይጠብቅልን። መልእክት ማስተላልፈው አባቶቻችን እግዚኦ ይታረየን ሙስና ለቤተ ክርስቲያኑ ለሀገሪቱን ኢትዮጵያ የእናት ቤተ ክርስቲያናችንና የሀገራችንን ጉዳት አያሳየን። የሚራዱትን ሁሉ ይራዳልን። አሜን። የስልጤ አካባቢ ሙስሊም ማህበረሰቦች ጥሩ ናቸው። ደግ ማህበረሰብ ነው። እግዚአብሔር ይጠብቅልን። አሜን። የሚራዱትን ይራዳልን። እድሜ ለንስሐ ዘመን ለፍስሐ ይስጠን። የመንግስት መዋቅራዊ አካላት የከተማው ከንቲባ አቶ ያሲን ከሊል ይባላል።
የምፈልገውን ነገር በአንድ ስልክ ነው የሚያደርግልን። ህንፃውን እየሰራን ውሃ ስንለው በቃ ለሚደረገው ነገር ይሄ ቅንነት እኮ ነው። ቅኖች ናቸው። ኃላፊነትም ከቅንነት ጋር አብሮ መወጣት እኮ ነው። በብዙ ስብሰባዎች የመንግስት አካላትና አባቶች እነሱ የሙስሊምኛም ያው ወገኖቻችን ያወግዙታል። ሚያዝያ 22 2014 ላይ የተፈጠረው ነገር ታሪካዊ ስህተት ይሉታል። ስለዚህ እነሱን የሚጠብቅልን እላለሁ። እግዚአብሔር አምላክ የንስሐ ዘመን ይስጠን፣ እርሶን ያቆይልን፣ ጸጋውን ያብዛልን። እንዴ መምህር ከዚህ በላይ አይደለም። ያው አንተ የሚባለው ለካህናት ነው አይደል አባቴ? አይ ችግር የለውም። እርስ በርሳችን የመከባበራችን ውጤት ነው ይሄ እኮ እንጂ ለክፉም ሊሰጥ አይደለም። አባቴ ስለመጡ አመሰግናለሁ። እኔም መጥቼ እዛ አስቀድሼ ቆርቤ በረከት የምካፈልበትን ቀን ያምጣልኝ። ሲያልቅ ደውለው እንደሚጠሩኝ ተስፋ እንዴ በሚገባ መምህር አመሰግናለሁ። ተማሪዎቼ እንደሚረባረቡ እንደሚያግዙ ተስፋ አደርጋለሁ። እንዲህ ያለ ቦታ ነው ማገዝ የነበረብን። ገብቷችኋል አይደል? የነበረብን መስቀሉት ክብር ያድል እግዚአብሔር ይፍታ። አሜን። አባታችን እንግዲህ አባታችን ያስተላልፉትን መልእክት እንደ ሃይማኖት ስንቅ ነው የምንይዘው። ለምን ጋብዣቸው ሲመጡ እዛ አካባቢ ያለውን ትውስታ ትንሽ እንዲነግሩን ጋብዣቸው ነው የመጡት። እኔ ደግሞ በራሴ ፈቃድ ቅዱስ ሩፋኤል እንድታግዙ አስራት በኩራታችሁን ከዚህ በኋላ ያለውን እስከ ሰኔ እስከ ሐምሌ ድረስ ያለውን አስራት በኩራታችሁን ወደ ቅዱስ ሩፋኤል ብታረጉልኝ ደስ ይለኛል። ለወዳጄ ለጠባቂ እናንተን እንዳስተምራችሁ አንደበቴን ለከፈተ እናንተን እንድመክራችሁ ለውጥ እንድናመጣ ብዙ የወለዳችሁ ብዙ በቅዱስ ሩፋኤል የወለዳችሁ ፈታዬ ማህፀን ሆኖላችሁ መጥቶ ያገዛችሁ ብዙ አላችሁ። ስለዚህ እንደዚህ ላደረጋችሁ በሙሉ ብታረጉልኝ ደስ ይለኛል ብዬ አስባለሁ። የተጎዱ አብያተ ክርስቲያናትን ማለት በኢኮኖሚ ማለት የተጎዱ አብያተ ክርስቲያናትን ማገዝና መርዳት የበለጠ ዋጋ አለው። ዣንጥላ መቀየር ያቃታቸው፣ ልብስ መቀየር ያቃታቸው የበለጠ አሉ። እንደዚህ ደግሞ ጉዳት የደረሰባቸው ታሪካዊ ስህተት ብሎታል አባታችን። ኦሬዲ ከዛ በኋላ ግን ደግሞ ግንቡ መገንባት ተጀምሮ እንደዚህ አይነት ደረጃ ላይ ደርሷልና ይሄንን ማገዝ መርዳት ክርስቲያናዊ ግዴታ ነው፣ ውዴታም ነው። እግዚአብሔር አምላክ በቤታችሁ መጥቶ ቅዱስ ሩፋኤል ስላደረጋችሁ ገና ባታረጉትም የምታረጉበት ብር ባታገኙ እንኳን ስላሰባችሁት ብቻ እንኳን ይባርካችሁ። እንግዲህ የነበረን ቆይታ ይሄን ይመስላል። አባታችን እናመሰግናለን። ከስር በምታዩት አካውንት አስራት በኩራታችሁን እንዲሁም መባ ስጦታዎቻችሁን በሙሉ የበረከት ስራዎቻችሁን በሙሉ ብታግዙ ደስ ይለኛል። ይሄን የምታረጉት ግን የነፍስ ስራ ስለሆነ ብቻ ነው። እግዚአብሔር በዘመናችሁ የምትባረኩበትን ስጦታ ያመጣል። አንዱ ቤተክርስቲያን እንዲጎዳ እንዲጎሳቆል አድርጎ ሳይሆን እንድትባረኩ የሚያደርገው በተጎዳው በኩል ራሳችሁን እንድትታዘቡ በማድረግ ነው። በማንኛውም መንገድ ቤተክርስቲያን ይጎዳል፣ ካህናት ሊሰደዱ ይችላሉ። ግን በዛ መካከል ጆሮአችሁ ከሰማ ጊዜ ጀምሮ ይሄን ዜና ከሰማ ጊዜ ጀምሮ 5 ሳንቲምም 1 ብርም 10 ብርም ትሆን 1 ሚሊዮን ብር የሚሆን በተሰጠው እድል ውስጥ ገብቶ በረከትን መካፈልን ከአባቶቻችን እንማራለን ማለት ነው። ሰላም ነው። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታ